ሰላም ጤና ይስጥልን ውድ የዳሽን ቲዩብ ቤተሰቦች እንደምናችሁ፣ እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ውድ ቤተሰቦቻችን በጣም ደስ በሚል አፕሊኬሽን መጥቼላችኋለሁ ማለት ነው። የዛሬ አፕሊኬሽናችን በጣም የሚገርም አፕሊኬሽን ነው። ብዙዎቻችሁ እንግዲህ ልታውቁ ትችላላችሁ፣ የማታውቁት ደግሞ ለእናንተ አዲስ መረጃ ይሆናችኋል ማለት ነው። እንግዲህ እኔ ለአፕሊኬሽኑ የራሴ ስም ሰጥቼዋለሁ ማለት ነው። የራሴ የሆነ ስም አለው፣ ግን እኔ ለራሴ የራሴ የሆነ ስም ሰጥቼዋለሁ ማለት ነው። ቤተሰቦቻችን አፕሊኬሽኑ በቃ ሙሉ የኢትዮጵያ ገበያ የምናውቅበት አፕሊኬሽን ቢሆን ለራሴ እና አፕሊኬሽን ምን እንደሆነ ስንገባ አሳያቸዋለሁ። ውድ ቤተሰቦቻችን ይሄን ቪዲዮ እስከ መጨረሻ ማየት አለባችሁ። በእውነት ሳታስተውሉት እናንተ ራሱ ብዙ ያለፋችሁት ነገር ሊኖር ስለሚችል ማለት ነው። እንግዲህ ዋና በተለይ ይሄን አፕሊኬሽን ያመጣሁበት ምክንያት ጀስት ለኢንፎርሜሽን በደንብ እንዲሆናችሁ ነው ማለት ነው። አፕሊኬሽኑ ገብተን እናየዋለን ውድ ቤተሰቦቻችን። እኔ በዌብሳይቱ ነው ማሳያችሁ ማለት ነው። እናንተ አፕሊኬሽኑ ፈልጋችሁ ከሆነ እንግዲህ ፕሌይ ስቶር ውስጥ ገብታችሁ ሰርች ማድረግ ትችላላችሁ። የአፕሊኬሽኑ ስም እንግዲህ ጂጂ ኢትዮጵያ ይባላል። ሰርች አድርጋችሁ ውድ ቤተሰቦቻችን ማውረድ ትችላላችሁ ማለት ነው። አፕሊኬሽኑ እና ጂጂ ኢትዮጵያ የሚለው ከዛ ማውረድ ትችላላችሁ። እኔ ግን ዌብሳይት ውስጥ ገብቼ ያሳያችኋለሁ ማለት ነው። መረጃ ከፈለጋችሁ ሙሉ አፕሊኬሽን ውስጥ አለ። እንግዲህ አሁን ጉግል ክሮም ውስጥ ገብተን እንግዲህ ጂጂ ኢትዮጵያ ብለን ሰርች እናደርጋለን ማለት ነው። ውድ ቤተሰቦቻችን በቃ በጣም የሚገርም ነገር ስላለው እስከ መጨረሻው ቪዲዮ መከታተላችሁን እንዳረሱ። እንግዲህ ሰርች እያደረገ ነው ማለት ነው። ቤተሰብ ትንሽ ኔትወርክ ላይ ያስቸግር ይችላል። እንግዲህ ቤተሰቦቻችን እንዳያችሁት አፕሊኬሽኑ ይሄን የሚመስል የራሱ ሆም ፔጅ አለው ማለት ነው። ቤተሰቦቻችን እንግዲህ ከመጀመሪያው ስናየው እዚች ጋር ኦል ኢትዮጵያ የሚል ነገር አለ እና ሉኪንግ ፎር የሚልም ነገር ለብቻው አለ ማለት ነው። ኦል ኢትዮጵያ የሚለው እንግዲህ በሁሉም የኢትዮጵያ ክፍሎች የሚሸጥበት ነገር የሚያሳይ ነው። ሉኪንግ ፎር የሚለው ደግሞ እንግዲህ ሰርች አድርጋችሁ የምትፈልጉትን እቃ ማግኘት እንዳለባችሁ የሚያሳይ ነው ማለት ነው። እና በነገራችን ላይ እኔ ይሄን አፕሊኬሽን የፈለኩበት ዋነኛው ምክንያት ምን እንደሆነ ታውቃላችሁ ቤተሰብ? ምሳሌ አንድ ሰው የራሱ የሆነ እቃ መግዛት ይፈልጋል። እቃውን መግዛት ሲፈልግ ብዙ ጊዜ ቦታውን ሄዶ ገና ቼክ አድርጎ ምናምን እንደዚህ ነው አይደለም ብሎ ለራሱ ጥያቄ እየፈጠረበት ምናምን ሊገዛ ይችላል። ግን ዛሬ ቤቱ ላይ ቁጭ ብሎ ዋጋው ስንት እንደሆነ በዚህ አፕሊኬሽን በትክክል ስለተቀመጠ አውርዶ አይቶ ስንት እንደሆነ ማየት ይችላል ማለት ነው። ቤተሰቦቻችን ብዙ አይነት በሲስተም ተቀምጠዋል እዚህ ጋር። ስለ መኪና ከፈለጋችሁ፣ ስለ ንብረት ቤቶች ሊሆን ይችላል፣ ስለ ሞባይል ኤሌክትሮኒክስ ነክ ነገር እና የቤት እቃዎች ምናምን ሶፋ እንዳለ እዚህ ላይ የምታዩት ነው ውድ ቤተሰቦቻችን። እዚህ ጋር እንዳለ ያለ ነገር ነውና እያያችሁት ነው። በጣም በቃ የሚገርም አፕሊኬሽን ነው ቤተሰቦቻችን። እውነትም እንዳልኳችሁ ለኢንፎርሜሽን በጣም የሚጠቅማችሁ ማለት ነው። እንደ ምሳሌ አንድ ሰው ሞባይል መግዛት ሲፈልግ ገና የሆነ ውዝግብ ውስጥ ሊገባ ይችላል። በእርግጥ ጉግል ክሮም ውስጥ ገብታችሁ የምትፈልጉትን እንትን ሰርች አድርጋችሁ ማግኘት ትችላላችሁ። ግን ይሄ በሚገርም ሲስተም ስለተቀመጠ ማለት ነው። ለምሳሌ ነው ያክል ያው ምሳሌ ሞባይል ፎን የሚለውን ለመንካት እንሞክራለን ማለት ነው። እስቲ ሞባይል የሚለውን ለመንካት እንሞክር። ሞባይል የሚለውን ስታዩት ራሱን መልሶ በዝርዝር አስቀምጡታል ማለት ነው። ሞባይል ፎኖች አሉ፣ ወደ ከ16000 በላይ የሚሆኑ አክሰሰሪዎች አሉ፣ ስማርት ዎቾች አሉ፣ ታብሌቶች። ለምሳሌ ያክል ሞባይል ፎን የሚለውን ገብተን እናያለን ማለት ነው። ሰርች እያደረገ ነው ቤተሰብ፣ እየታገሳችሁ እንግዲህ ሞባይል ካለን በኋላ እዚህ ጋር ከላይ ዝርዝር አስቀምጧቸዋል። አፕል፣ ሳምሰንግ፣ ቴክኖ እያለ እያንዳንዱ የሞባይል የሚያመርቱ ድርጅቶች ለብቻቸው አስቀምጧቸዋል ማለት ነው። ሙሉውን ደግሞ ማግኘት ከፈለጋችሁ አዘር የሚል አለ። አዘር የሚለውን ትነኩታላችሁ ማለት ነው። እና ውድ ቤተሰቦቻችን እንግዲህ እንዳለ እዚህ የሞባይል የሚያመርቱ ድርጅቶች በየስማቸው እንዳለ አስቀምጧቸዋል ማለት ነው። ይሄ ሁሉ የሚካሄደው ኢትዮጵያ ውስጥ እና በየክልሉም ይኖራል። አዲስ አበባ ብቻ ኦል ኢትዮጵያ በየሀገሩ አለ ማለት ነው። አፕል፣ ሳምሰንግ፣ ቴክኖ እያለ ጎግል፣ አክሰር ምናምን እያለ እስከታች ማንበብ ትችላላችሁ ማለት ነው። የፈለጋችሁትን የሞባይል አይነት ራሱ እያወጣችሁ ራሳችሁ መጠቀም ትችላላችሁ ማለት ነው። እና ለምሳሌ ያክል እዚህ ጋር ሳምሰንግ ወደ 7595 የሚል አለ። ለጊዜው እሱን እንነካዋለን ማለት ነው። እንግዲህ የሳምሰንግ ውጤቶች ፈልጋችሁ ከሆነ እዚህ እንዳለ ተቀምጦላችኋል ማለት ነው። ሳምሰንግ ሞባይል የምትፈልጉ ከሆነ ከመጀመሪያ እንግዲህ ያው አስቀምጦላችኋል 26000 እያለ ማለት ሳምሰንግ A53 ነው እና ዩዝድ ነው። በነገራችን ላይ ይሄ ደስ የሚለው ነገር በእያንዳንዱ ዴታ ዩዝድም ሪፋብሪሽድ ሊሆን ይችላል
ኒው ብራንድ ሊሆናል በዝርዝር አስቀምጦታል ማለት ነው። እና የብሩን መጠንም ራሱ እንዳለ እያስገባችሁ መጠቀም ትችላላችሁ። እዚህ ጋር የራሱ ሪጅን የሚላለ ለምሳሌ ያክል ኦል ኢትዮጵያ በሚለው እንሂድኛ። ከዛ የብሩ መጠን ምሳሌ አሁን አንድ ሞባይል ወይም ሳምሰንግ መግዛት ፈልጋችሁ ከስንት እስከ ስንት ባለው መግዛት ትፈልጋለሁ ብላችሁ ጠይቁ። እዚህ ጋር የራሱን አስቀምጠዋል ማለት ነው። ለምሳሌ ያክል ከ9500 እስከ 18000 የሚያክል ሞባይሎች እዚህ ዌብሳይት ላይ ተቀምጠዋል። እነሱም 1822 የሚሆኑ አድሶች ናቸው። እሱን እነካለን ማለት ነው። እናንተ የፈለጋችሁት ያ ከሆነ እንደ ኤግዛምፕል ነው ያስቀመጥኩላችሁ ማለት ነው። እዚህ ጋር በዝርዝር አስቀምጧቸዋል ማለት ነው። ከ9500 እስከ 18000 እና እዚህ ጋር አስቀምጠዋል። ምሳሌ መጀመሪያው ኢትዮጵያን ብር 17499 ብር ይላል። እስቲ እሱን ለመንካት እንሞክር። የት እንዳለ በዛው ቦታው ይነግረናል ማለት ነው። እንግዲህ እንዲህ ከፍ እያደረጋችሁ ማየት ትችላላችሁ። ሾው ኮንታክት ይላል ያን ሰውዬ ማናገር ከፈለጋችሁ ማለት ነው። እና ይሄ ራሱ ባይገርማችሁ የተለቀቀው አዲስ አበባ ቦሌ ነው። ከ6 ሰዓት በፊት የተለቀቀ ስልክ ነው ማለት ነው። ቤተሰቦቻችን እንግዲህ ሳምሰንግ ነው ብራንዱ። ሞዴሉ ደግሞ A32 5G ነው። ብራንዱ ደግሞ ማለት ኮንዲሽኑ ብራንድ ኒውስ ነው ማለት ዩዝድ አይደለም ማለት ነው። እና እንዳለ ሞር ብላችሁ ሁሉ ዲቴል ያለውን ነገር ማየት ትችላላችሁ ማለት ነው። እና ቤተሰቦች ከዛ ስለዚህ የዚህን ስልክ ማየት ከፈለጋችሁ የራሱ እዚህ ጋር ሾው ኮንታክት የሚላለ ነክታችሁ እንግዲህ ደውላችሁ ቦታው ሄዳችሁ መግዛት ትችላላችሁ ማለት ነው። እና ከዛ እዚህ ውስጥ ብዙ አይነት ስላሉ በደንብ እያመዛዘናችሁ ማየት ትችላላችሁ ማለት ነው። ቤተሰብ እንግዲህ እንዳልኳችሁ ይህን ያመጣሁበት ምክንያት ምንድን ነው? በቃ ትክክለኛ ኢንፎርሜሽን ናቸው። ምሳሌ ሳምሰንግ A32 5G በ64 GB ዋጋው ስንት ነው ብላችሁ ምሳሌ ለአምሮቹ ልጠይቃችሁ ትችላላችሁ። እንዲህ ከምትጨነቁ ፈታ ብላችሁ እዚህ ዌብሳይት ውስጥ ገብታችሁ ጀስት በክሮም ማግኘት ትችላላችሁ። ግን የነኛ አቀማመጡ በጣም በሚገርም ደረጃ ማለት ነው የተቀመጠው። በጣም ደስ ይላል። በዚህ አጋጣሚ ቤተሰቦቻችን እናንተም ራሱ ስልክ መሸጥ ከፈለጋችሁ እዚህ ዌብሳይት ላይ መሸጥ ትችላላችሁ ማለት ነው። እዚህ መሸጥም መግዛትም ስለሚቻል ማለት ነው። አይታችሁ ከሆነ እዚህ ጋር ሴል የሚል ነገር አለ እና እዚህ ጋር ራሳችሁ ፖስት ማድረግ ትችላላችሁ ማለት ካታጎሪ ትመርጣላችሁ ምናምን ያላችሁበት ቦታ እንግዲህ ስነኩት ሁሉ ፎቶ ምን እያስገባችሁ ማለት ነው። እና ያው ይሄ ካታጎሪ ነው። ካታጎሪ እየመረጣችሁ ማስገባት ትችላላችሁ። ይሄ ለመሸጥ ስትፈልጉ ምናምን ነው። እና አሁን ወደ ኋላ እንመለሳለን ማለት ነው። ቤተሰብ ወደ መጀመሪያው እንመለስና እንግዲህ የመጀመሪያው ትልቁ ሆም ፔጃችን እንደዚህ ነው። በቃ ይሄንን በመከተል ስለ መኪና ራሱ መረጃ ማወቅ ከፈለጋችሁ እንደው እንዲህ ብላችሁ ከምታሰሉ እዚህ ውስጥ እያንዳንዱ ነገር ማወቅ ትችላላችሁ ማለት ነው። በተቻለ አቅም እዚህ ውስጥ ተቀምጧል። ኤግዛምፕል አሁን ምሳሌ ስለ ፕሮፐርቲ ይላል። ፕሮፐርቲ የሚለውን እንንካው። ኒው ቢውልድስ ይላል ማለት ነው። በጣም በቃ በእውነት የሚገርም አፕሊኬሽን ደስ ይለኛል። እና ይኸውላችሁ እዚህ ጋር ኢትዮጵያን ወደ 12 ሚሊዮን ምናምን ሪል ስቴቶችን መግዛት ከፈለጋችሁ ምናምን እያንዳንዱ አስቀምጧል ማለት ነው። ከመረጃ ቢያንስ በቃ ለኢንፎርማቲቭ በጣም ደስ የሚል ነገር ነው በእውነት። ሶፋ መግዛት ከፈለጋችሁ እዚህ ጋር ሆም ፈርኒቸር የሚል ውስጥ ገብታችሁ በየካታጎሪ ስላስቀመጡት ምንም የሚያስጨንቅ ነገር የለውም። ግን ያው ሰርች አድርጋችሁ ስትፈልጉ ያው ትንሽ ውዝግብ ሊፈጥርባችሁ ይችላል። የራሱ ካታጎሪ ስላለው ሳትጨናነቁ ሶፋ ስንት ነው የሚለው በአእምሮ ከማሰላሰል ይልቅ የሶፋ ግምት ወይ አሳምሽኑን ገብታችሁ እዚህ ውስጥ ማየት ትችላላችሁ ማለት ነው። ቤተሰብ በቃ የፈለጋችሁ ስለ ልብስ ራሱ ማወቅ ከፈለጋችሁ እዚህ ጋር ፋሽን የሚል አለ። ፋሽን ነክታችሁ ከዛ በፋሽን ውስጥ ራሱ እንዳላስቀምጧቸዋል። ባግ አለ፣ ክሎዚንግ፣ አክሰሰሪ፣ ጂውለሪ፣ ሹዝ እያንዳንዱ አስቀምጧቸዋል ማለት ነው። እና የፈለጋችሁትን ነገር እዚህ ውስጥ ማግኘት ትችላላችሁ ማለት ነው። ለምን በቃ በትልቁ ደስ የሚለው ነገር በካታጎሪ ስላስቀመጡት ማለት ነው። ቤተሰቦቻችን እዚህ ጋር አኒማልስ ኤንድ ፔትስ ይላል። እዚህ ጋር ውሾችን መግዛት ከፈለጋችሁ ምናምን እዚህ ለብቻ አስቀምጧቸዋል ማለት ነው። ምሳሌ እዚህ ጋር ውሾችን እንያቸው። እዚህ ጭራሽ ይውላችሁ እንግዲህ ውሻዬን 53,000 ብር ይላል ማለት ነው። አባቴ ምንድን ነው ግን በቃ እያንዳንዱ ገብታችሁ ማየት ትችላላችሁ ማለት ነው። ቤተሰቦቻችን በነገራችን ላይ ጂጂ ኢትዮጵያ ስለ ንግድ የሚሰሩ ሰዎች ያውቁታል ብዬ አስባለሁ። ግን ለማታውቁት በጣም የሚገርም አፕሊኬሽን ነው። ብዙ ጊዜ የሆነ አፕሊኬሽን ስናይ ምናምን ከላይ እንዲህ ብለን ነው የምናየው እና ዲቴል ስናያቸው በቃ በጣም ደስ የሚሉ የሚያስገርሙ ነገር አላቸው ማለት ነው። እና ከዛ አንጻር እንድታዩ ነው ውድ ቤተሰቦቻችን። ከዚህ በኋላ ኢንፎርሜሽን እንደዚህ አይነት ነገር ፈልጋችሁ ከሆነ እንግዲህ
ኮሜንት ማድረጋችሁን እንዳረሱ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ። ሰላማችሁ ብዝት ይበል እንግዲህ